ሰላም የዩቲዩብ ቻናሎች እንዴት ናችሁ? እንደምን አላችሁ? ሁሉ ሰላም ነው? እንግዲህ አዲስ መረጃ ሁሌም ይዤ መጥቻለሁ። አርሰናል 3 ሪከርዶችን ታሪክን አስመዝግቧል። ይህ ደግሞ የሆነው በ2026 ነው። እንኳን ደስ አላችሁ የገነርስ ቤተሰቦች። ያው እንግዲህ አንደኛው በአርሰናል ቤት ውስጥ 124 ዩሮ ገቢ አድርጓል። እንግዲህ በጣም የሚያስገርም በዚህ ሲዝን ውስጥ በዚህ አመት ውስጥ የመጀመሪያውን የአርሰናል ገቢ ሆኖ ተመዝግቧል። ሁለተኛው አርሰናል በተከታታይ አመት በቻምፒየንስ ሊግ ለግማሽ ፍጻሜ በመድረስ ሌላኛውን ሪከርድ ሰብሯል። ሶስተኛና የመጨረሻው ብቸኛው የእንግሊዝ ክለብ ሆኖ ግማሽ ፍጻሜን ተቀላቅሏል። ይህ በጣም የሚያስደስትና ደስ የሚያሰኝ ዜና ነው። እንግዲህ ሁላችሁም ላይክ፣ ሰብስክራይብ እያደረጋችሁ እንደምንለው የዩቲዩብ ቻናሌን መቀላቀል ትችላላችሁ እላችኋለሁ። ገነርሳውያን ድሉ የእናንተ ነው። እንግዲህ 2 ዋንጫ የሚፋለመው ክለባችን አዲስ ነገር ይዞ ይመጣል ብዬ ገምታለሁ። እንግዲህ ድል አርሰናል